ሰላም ጠላፊዎች የእኛን የጂሜል አካውንት ተጠቅመው ስልካችንን ሊሰልሉብን ይችላሉ። አካውንታችንም ደግሞ ሀክ ሊያደርጉ ይችላሉ። ስለዚህ ይሄን ለማድረግ ሶስት ሴቲንጎችን ማጥፋት አለብን። እሱን ለማድረግ ቀጥታ ወደ ሴቲንጋችን እንገባለን። ሴቲንጋችንን ከገባን በኋላ እዚህ ጋር ጎግል የሚለውን ኦፕሽን ወይም ደግሞ ጎግል የሚለውን ሴቲንግ እንፈልግና እሱን እንከፍተዋለን ማለት ነው። ከዛም በኋላ እሱን ተከፈትን በኋላ እዚህ ጋር ጎግል የሚለው ውስጥ ኦል ሰርቪስ የሚላለ እሱን እንደዚህ እንከፍተዋለን። እዚህ ጋር ይሄንን ተከፈትን በኋላ እዚህ ጋር ፎን ነምበር ሼሪንግ የሚላለ እሱን እንፈልግና እሱ እንደዚህ እንከፍተዋለን። ይሄን እዚህ ጋር ስንከፍተው እንደምታዩት የኛን ስልክ ቁጥር ጎግል ወደ ሶስተኛ ወገን አሳልፎ የሚሰጥበት ኦፕሽን ነው። ይሄንን ኦፍ ማድረግ አለብን ማለት ነው። ሁለተኛው ደግሞ እዚህ ጋር ፐርሰናላይዝ ኢንድ ዳታ ሼሪንግ የሚላለ እሱን ልክ እንደዚህ እንከፍተዋለን። ይሄን ስንከፍተው እዚህ ጋር እንደምታዩት ማፕ አለ፣ ኤክስተርናል ሚዲያ አለ፣ ዲቫይስ ኮንታክት አለ። ሁላቸውም እንደምታዩቸው ኦን ሆነዋል። እነዚህን ኦፍ ማድረግ ይኖርብናል። ምክንያቱም የኛን አካውንት ወይም ደግሞ የኛን ፋይል ዳታ ወደ ሶስተኛ ወገን አሳልፎ የሚሰጥ ኦፕሽን ነው ማለት ነው። ይሄን ኦፍ እናደርጋለን። ሶስተኛው ደግሞ እዚህ ጋር እንደምታዩት አድስ ኤንድ አድቨርታይዚንግ የሚል ነው። ይሄንኛውን ኦፍ ማድረጋችሁን እንዳትረሱ፣ እያንዳንዱ ኦፍ ታደርጉታላችሁ። ይሄንን ማለት ነው። ይሄንን ኦፍ ታደረጋችሁት በኋላ እዛው ቅድም አልኳችሁ ቦታ ላይ አድስ ኤንድ አድቨርታይዚንግ የሚላለ እዚህ ጋር ሪሲት አድቨርታይዚንግ አድ የሚላለ እሱን ሪሲት እናደርገዋለን። እንዲያደርገው ኮንፈርም የምትሆን አንዴ ቲክ በማድረግ ሪሲት እናደርገዋለን። ሁለተኛው ደግሞ ዲሌት አድቨርታይዚንግ አድ የሚላለ እሱን የምንልክ እንደዚሁ ዲሌት እናደርገዋለን ማለት ነው። ይህንን ካደረግን በኋላ አንድ የመጨረሻ ኦፕሽን ይቀረናል። እሱ ምንድነው? ዩዜጅ ኢንድ ዳያግኖስቲክ የሚል ኦፕሽን አለ። እሱን እንፈልግና ዩዜጅ ኢንድ ዳያግኖስቲክ ኦፕሽን የሚለውን ልክ እንደዚህ አንዴ እንከፍተዋለን። እሱን ተከፈትነው በኋላ ይሄም ልክ እንደ ሌሎቹ የኛን ኢንፎርሜሽን ዳታ ወደ ሶስተኛ ወገን ሼር የሚያደርግ ስለሆነ ይህንንም ኦፍ ማድረግ ይኖርብናል። ኦፍ እናደርገዋለን ልክ እንደዚህ ማለት ነው። እንግዲህ እነዚህ 3 ወይንም 4 ሴቲንጎች በስልካችን ላይ ኦፍ መሆናቸው በጣም አስፈላጊ ነገር ናቸው። ምክንያቱም በአሁኑ ሰዓት ስልኩን ሰው ለተለያየ ፐርፐስ ይጠቀመዋል። ዳታ ለመያዝ ፎቶ ሊሆን ይችላል፣ ቴክስት ሊሆን ይችላል፣ የተለያየ ማለት ነው። ከዚህም አልፎ ተርፎ ደግሞ ስልክን እንደ ባንክ ማለት ስልክ ማለት ባንክ ማለት ነው። በአሁኑ ሰዓት የተለያየ የባንክ አካውንት በስልካችን ስለሆነ የምንይዘው እነዚህን ነገሮች መጠንቀቅ አለብን። ምክንያቱም የኛ የጂሜል አካውንት የስልካችን አድሚን ማለት ነው። የኛን ኢንፎርሜሽን አሳልፎ ስለሚሰጥ በዚህ መጠቀም ማድረግ እንችላለን። ስለተከታተላችሁኝ አመሰግናለሁኝ። ቻው